በሺዎች የሚቆጠሩ ተጠርጣሪዎች ወደ ሕግ እንዲቀርቡ ለፕሬዝዳንት መሐመድ አብዱላሂ ፎርማጆ በቦሌ ዓለም አቀፍ ኤርፖርት አቀባበል አድርገውላቸዋል። በጠቅላይ ሚኒስትር ጽህፈት ቤትም ሁለቱ መሪዎች ማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሶማሊያው ፕሬዝዳንት መሐመድ አብዱላሂ ፎርማጆ ተወያይተዋል። በውይይታቸው ላይ ደግሞ ሁለትዮሽ ጉዳዮችን አንስተዋል። ሁለትዮሽ የሀገራቱን ጉዳዮች ደግሞ የበለጠ ለማጠናከር እንዲሁም የቀጠናውን ሰላም ስለማረጋገጥም ነው የተነጋገሩት። ሪፖርተራችን ሰመረ ምሩጽ እንደዘገበው ሁለቱ መሪዎች የሶማሊያ ቀዳማዊት እመቤትን ጨምሮ የችግኝ ተከላ አካሂደዋል።